ጆሮን ለምን አታድግም ሲሉት ይህን ጉድ እየሰማሁ እንዴት ብዬ ልደግ ሲል መልሳል። እነዚህ ሰዎች አይጥ የሚያመልኩ ሰዎች ናቸው። አዎ በትክክል ሰምታችኋል። ለአብዛኛው የዓለም ሕዝብ አይጥ ሲታይ ጩኸት፣ መጸየፍና ፍርሃት ይፈጥራል። አይጥ በሽታ አምጪ፣ አስጠሊታና በማንኛውም መንገድ ከቤት መባረር ወይም መገደል ያለበት ፍጡር ተደርጎ ይቆጠራል። ነገር ግን ወደዚያ አስገራሚ ስፍራ ስንመጣ ታሪኩ ሙሉ ለሙሉ ይቀየራል። በዚህ ቦታ አይጦች አይገደሉም፣ አይባረሩም፣ አይጣሉም። ይልቁንም እንደ ፈጣሪ ይመለካሉ። ዛሬ በዓለማችን ላይ እጅግ አስገራሚና እንግዳ ከሆነው እምነት ጀርባ ያለው ምስጢር ላሳያችሁ ወደ ሰሜን ህንድ ራጃሽን ግዛት ውስጥ በምትገኘው ዳሽኖክ በምትባል መንደር ወደ ካርኒማታ ቤተ መቅደስ ወስዳችኋል። ይህ ቦታ ከውጭ ሲታይ እንደ ማንኛውም የተለመደ የሂንዱ ቤተ መቅደስ ነው። ምዕመናንም ወደ እንስት አምላክ ካርኒ ማታ ለመጸለይ በየቀኑ ይጎርፋሉ። ነገር ግን ወደ ውስጥ ዘልቀው ሲገቡ የሚያዩት እውነታ ማንኛውንም አዲስ ጎብኚ በድንጋጤ የሚያፈዝ ነገር። በግቢው ውስጥ በደረጃዎች ላይ በማዕዘኖችና በየቦታው አንድ ወይም ሁለት ሳይሆን ከ15,000 በላይ አይጦች ይርመሰመሳሉ። አይጦቹን እንደ አምላክ መገለጫ እንቆጥራቸዋለን፣ እናም እናመልካቸዋለን ይላል የቤተ መቅደሱ ካህን የሆነው ጁዳን። የጁዳን ስራ አይጦቹን መንከባከብ ብቻ አይደለም፣ ከእነሱ ጋር ይበላል፣ ይጠጣል፣ አልፎ ተርፎም አብሯቸው ይተኛል። ግን ለምን? ይህ ለምዕራባዊውንም ሆነ ለቀሪው የዓለም ሕዝብ እብደት ሊመስል ይችላል። እዚህ ያሉ ሰዎች ግን በነፍስ መሸጋገር ወይም ሪኢንካርኔሽን ጠንካራ እምነት አላቸው። ጁዳን እነዚህ አይጦች ተራ እንስሳ ሳይሆኑ ዳግም የተወለዱ የራሱ አባቶች፣ አያቶችና የቤተሰብ አባላት እንደሆኑ በጽኑ ያምናል። ሲሞቱ በአይጥ መልክ ይወለዳሉ፣ አይጥ ሲሞት ደግሞ እንደ እኛ ሰው ሆኖ ይወለዳሉ በማለት እምነቱን ይገልጻል። በዚህም ምክንያት ጁዳን አይጦቹን ካቫስ ወይም ትናንሽ ልጆች ብሎ ነው የሚጠራቸው። ራሱ ከመብላቱ በፊትም መጀመሪያ ለነሱ ይመግባል። እነዚህ አይጦች እጅግ የተቀደሱ ከመሆናቸው የተነሳ ልክ እንደ ታዋቂ ሰዎች ነው የሚስተናገዱት። በየቀኑ በርካታ ቱሪስቶችና ምዕመናን ወደ ቤተ መቅደሱ ይመጣሉ። ነገር ግን ወደ ውስጥ ለመግባት አንድ ጥብቅና ለብዙዎች የሚከብድ ሕግ አላቸው። ማንኛውም ሰው ጫማውን አውልቆ በባዶ እግሩ መግባት አለበት። ይህ ሕግ የወጣው ማንም ሰው በስህተት እንኳን አይጦቹን እንዳይረግጥ ለመከላከል ነው። ሆኖም ከ15,000 በላይ አይጦች በሚኖሩበት ግቢ ውስጥ ወለሉ ሙሉ በሙሉ በአይጦች እዳሪና ሽንት የተሞላ ነው። ጎብኚዎች ይህንን አስጠሊታ ሁኔታ ታግሰው የሚጣበቀው ወለል ላይ በባዶ እግራቸው ይራመዳሉ። ምክንያቱም ለነሱ ይህ ፈተና ወደ አምላክ የመቅረብ መንፈሳዊ ጉዞ አንድ አካል ነው። ከዚህ ቤተ መቅደስ ውስጥ ሳይንሱ እንደሚለው አይጦቹ ከ20 በላይ አደገኛ በሽታዎችን ወደ ሰው ሊያስተላልፉ ይችላሉ። በሽታን ለማስተላለፍ የግድ መንከስ አያስፈልጋቸውም። ፀጉራቸው፣ ምግባቸውና በማንኛውም ቦታ የሚሸንሽንት ክፍት የሆነ የበሽታ መተላለፊያ መንገዶች ናቸው። በካርኒማታ ቤተ መቅደስ ግን ይህ ሳይንሳዊ እውነታ ቦታ የለውም። ከሁሉ በላይ የሚያስገርመው በቤተ መቅደሱ ኩሽና ውስጥ የሚከናወነው ነገር ነው። በኩሽና ውስጥ አይጦቹ ይፋዊ ጣዕም መርማሪዎች ናቸው። ጣፋጮች፣ ጥራጥሬዎች፣ መቅሰሶችና ማንኛውም ምግብ ለሰው ከመቅረቡ በፊት መጀመሪያ በአይጦቹ ይበላል። በሌላው ዓለም ይህ ድርጊት ማንኛውንም ምግብ ቤት ወዲያውኑ ሊያዘጋ የሚችል ሲሆን እዚህ ግን አይጦቹ የነኩትና የላሱት ምግብ እንደ ትልቅ የመልካም ዕድልና የበረከት ምልክት ተቆጥሮ ነው የሚበላው። ከኛ ጋር ከበሉ ጥሩ ስሜት ይሰማናል፣ ከቆምካቸው ግን እናት አምላክ ትበሳጫለች ትላለች የጁዳን ሚስት። ለካርኒማታ ተከታዮች በዓለም ዘንድ የተከለከሉና የሚያጸይፉ ነገሮችን መቀበል የእምነታቸው ትልቅ ተግባር ነው። በእነሱ እምነት ዋናው ነገር እነዚህ አይጦች ለሌላው ዓለም ቆሻሻና በሽታ አምጪ መስለው መታየታቸው ሳይሆን አምላኪዎቻቸው በእነሱ ውስጥ የሚታዩት የተቀደሰ ነፍስ ነው።
ስለዚህ አስገራሚ የዓለማችን ክፍል ምን አሰባችሁ? እናንተስ በባዶ እግራችሁ በዚህ ቤተ መቅደስ ውስጥ ገብታችሁ እነዚህን አይጦች ለማየት ድፍረቱ ይኖራችኋል? ሐሳባችሁን በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ በሌላ አስገራሚ የዓለማችን ታሪክ እስከምንገናኝ ቸርን ሰንብት።